ሰላም ጤና ይስጥልን ክቡራትና ክቡራን የፍቅር ሊቃን ዩቲዩብ ገጽ ተከታታዮች እንዴት ናችሁ? ከአናት የሚፎካከሩት አርሰናልና ማንቸስተር ሲቲ በምሽት 4 ሰዓት ከ30 ጨዋታ ኢታድ ላይና በአሜክስ ጨዋታቸውን ያከናውናሉ። አርሰናል ብራይተንን ይገጥማል ከሜዳው ውጪ። በኢታድ ደግሞ ሜዳው ላይ ማንቸስተር ሲቲ ኖቲንግሃም ፎረስትን ያስተናግዳል። የዛሬውስ ውጤት ምን ነገር ያሳየን ይሆን ከሚል ጥያቄ ጋር ይከናወናል። ይህንን ጨዋታ ስናነሳ አንድ የአርሰናልን ተጫዋች በተለየ ሁኔታ እናነሳለን። ቪክተር ዮኬሬሽን። ሁሉም ነገር የጀመረው እዚህ ስታዲየም ላይ ነው። ለዮኬሬሽ የእንግሊዝ እግር ኳስ ታሪኩ የሚጀምረው እዚህ ስታዲየም ላይ ነው። 63.5 ሚሊዮን ወይም 85 ሚሊዮን ዶላር አካባቢ ወጥቶበት ወደ አርሰናል ከስፖርቲንግ ሊዝበን ከመዛወሩ አስቀድሞ የእንግሊዝን እግር ኳስ የተዋወቀበት ስታዲየም አሜክስ ላይ ቪክተር ዮኬሬሽ ምን ያሳያል? ምን አይነት ተጫዋች ሆነ በሂደት የሚለውን ከአሜክስ እስከ ብራይተን ከብራይተን እስከ አርሰናል ኤምሬትስ ስታዲየም በተለየ ሁኔታ እንመለከተዋለን። ተጫዋቹ አሁን የሚታይበት መንገድ ያኔ የተሰጠው አስተያየት ምን ይመስላል የሚለውን ቪክተር ዮኬሬሽን በተለየ ሁኔታ እንመለከተዋለን። ፕሪሚየር ሊጉ ትናንት አስገራሚ ውጤቶች ተመዝግበውበታል። ሞሊኖ ላይ የወልቭስ ገድል ወደ መጨረሻ አስገራሚ ሆኗል። አስቶን ቪላን ያሸነፉት ድራማዊ በሆነ መንገድ ያሸነፉት አርሰናልን 2-0 እየተመሩ በመጨረሻ ሽፍራፊ ሰከንድ ጭምር 1 ነጥብ የነጠቁት ሁለታቸውን 1 ነጥብ የነጠቁት ወልቭሶች ትናንት ደግሞ የአርነ ስሎቱን ሊቨርፑል በ94ኛው ደቂቃ ላይ በአንዴ ባስቆጠሩት ጎል 2-1 በሆነ ውጤት አሸንፈው ተወጥተዋል። 78ኛው ደቂቃ ላይ ጎሜዝ፣ 94ኛው ደቂቃ ላይ አንድሬ የሊቨርፑልን የአቻነት ጎል አስቀድሞ ከሽንፈት ጎሉ በፊት የአቻነት ጎል መሐመድ ሳላህ አስቆጥሮ ነበር። ነገር ግን በተጨረፈች ኳስ 94ኛው ደቂቃ ላይ አርነ ስሎትና ሊቨርፑል እጅግ ወሳኝ 3 ነጥብ ያጡበትን ጨዋታ አከናውነዋል። ቼልሲ፣ አስቶን ቪላ፣ ሊቨርፑል፣ ማንቸስተር ዩናይትድ ለቻምፒየንስ ሊግ ስፖርት የሚፎካከሩት ክለቦች ሆነዋል። የዩናይትድ ግስጋሴ ቀጥሏል። ዛሬ በሴንት ጄምስ ፓርክ ከኒውካስል ጋር ፉክክሩን ያደርጋል። በርንማውዝ ከብሬንትፎርድ አዝናኝ የነበረ ጨዋታ ቢሆንም ምንም ጎል ሳያስተናግድ የተጠናቀቀ ጨዋታ ሆኗል። 0-0 የተጠናቀቀ ጨዋታ ሆኗል። ኤቨርተን ግስጋሴውን ቀጥሏል። ላለመውረድ የሚጫወተው ነው መውረዱ የማይቀርለት የሚመስለውን በርንሌን በአዲሱ ስታዲየሙ 2-0 በሆነ ውጤት አሸንፏል። ወደ ኤላንድ ሮድ የተጓዘው ሰንደርላንድ የ1-0 ድል አግኝቷል። ሊቨርፑል 2-1 በሆነ ውጤት በወልቭስ ተሸንፏል። ከዛ ውጭ ፕሪሚየር ሊጉ ዛሬ ሲቀጥል አስቶን ቪላ ከቼልሲ፣ ይሄ በፕሪሚየር ሊጉ 4ኛ ሆኖ ለማጠናቀቅ በሚደረገው ፉክክር 5 ውስጥ ገብቶ ለማጠናቀቅ በሚደረገው ፉክክር ውስጥ ልዩ ትርጉም ያለው ጨዋታ ነው። ቪላ በተከታታይ ነጥቦች የመጣል ሂደት ውስጥ ገብቷል። በቪላ ፓርክ የሚደረግ ጨዋታ ነው። ቼልሲ ከአርሰናል ጋር ያደረገውን ጨዋታ በሽንፈት ማጠናቀቁን ተከትሎ ወደ አሸናፊነት ለመመለስ እጅግ የሚያስፈልገው ወሳኝ ጨዋታ ነው። ከበርንሌ አቻ ነበር የወጣው፣ ከአርሰናል ጋር ተሸንፏል። ወደ አሸናፊነት መመለስ ለሊያም ሮዜኒየር ቡድን እጅግ ሲበዛ አስፈላጊ ጨዋታ ነው። ከዛ ውጭ ፉላም ከዌስትሃም እንዲሁም ደግሞ ማንቸስተር ዩናይትድ ከኒውካስል ዩናይትድ ከማንቸስተር ዩናይትድ የምሽቱ 5 ሰዓት ከ15 ደቂቃ ላይ 5 ሰዓት ከሩብ ላይ የሚደረግ ጨዋታ ነው። ከዛ ውጭ እንግዲህ ማንቸስተር ሲቲ ከኖቲንግሃም ፎረስት 4 ሰዓት ከ30 ላይ የሚከናወን ጨዋታ ነው። አስቶን ቪላ ከቼልሲ፣ አርሰናል ከብራይተን፣ ማንቸስተር ሲቲ ከኖቲንግሃም ፎረስት፣ ፉላም ከዌስትሃም ዩናይትድ 4 ሰዓት ከ30 ላይ ምሽት የሚደረጉ ጨዋታዎች ናቸው። ከ30 ደቂቃ በኋላ በሴንት ጄምስ ፓርክ ኒውካስል ዩናይትድ ከማንቸስተር ዩናይትድ ጋር ጨዋታቸውን ያደርጋሉ። ከ21 ነጥቦች 19ኙን የሰበሰበው ከ7 ጨዋታዎች 6ቱን ያሸነፈው ከዌስትሃም ጋር ብቻ አቻ የተለያየውና በማይክል ካሪክ ስር ማዕበሉን አረጋግቶ በጸጥታ እየሰገረ የሚገኘው ማንቸስተር ዩናይትድ ግስጋሴውን ይቀጥላል ወይስ በሴንት ጄምስ ፓርክ ይፈተናል? ሌላኛው ጠንካራ ጨዋታ ይሆናል ማለት ነው። መሪዎቹ ላይ ትኩረት እናደርጋለን። አርሰናል ከብራይተን፣ በዚህ ጨዋታ ላይ ደግሞ አንድ ተጫዋች በተለየ ሁኔታ ይጠበቃል። ቪክተር ዮኬሬሽ የእንግሊዝ እግር ኳስ ምዕራፉን የከፈተበት ክለብ እንደሆነ ይታወቃል። አርሰናል ከስፖርቲንግ ሊዝበን ወደ ኤምሬትስ ሲያመጣው 63.5 ሚሊዮን ፓውንድ አካባቢ ከፍሎ እጅግ የተዋጣለት 9 ቁጥር ይሆናል ተብሎ ነው እንግዲህ ወደ
እንግሊዝ ፕሪሚየር ሊግ የመጣው። የዘንድሮ አፈጻጸሙ ላይ ብዙ ነገር ልንል እንችላለን። እስካሁን በሁሉም ውድድሮች 15 ጎሎችን ከመረብ አሳርፏል። በፕሪሚየር ሊጉ ወደ 9 ጎሎችን ከመረብ አሳርፏል። በ22 የመጀመሪያ ጨዋታዎቹ ላይ በሁሉም ጨዋታዎቹ በመጀመሪያ ጨዋታዎቹ ላይ 7 ጎሎችን ብቻ ነበር ያስቆጠረው ቪክተር ዮኬሬሽ። በዚህም ምክንያት ከፍተኛ ትችት ሲቀርብበት እንደነበር እናስታውሳለን። ለሚኬል አርቴታ የታክቲክ ሂደት ውስጥ ፊት የማያደርግ ተጫዋች፣ የማይሆን ተጫዋች፣ ሚኬል አርቴታ ደግሞ አጫወቱን የሚያስተናግድ አይደለም በሚል በጣም በትልቁ መነጋገሪያ ሆኖ እንደነበር እናስታውሰዋለን። እንደውም አንዳንድ ጽሁፎች ላይ በእንግሊዝ ፕሪሚየር ሊግ ዘንድሮም ከፈረሙ ፍሎፖች መካከል አንዱ ይሆናል ተብሎ በጣም በጊዜ ትችት ካስተናገዱ ተጫዋቾች መካከል አንዱ እንደነበር እናስታውሳለን። 2026 ከገባ በኋላ ግን የቪክተር ዮኬሬሽን ያህል ጎሎችን ያስቆጠረ ተጫዋች በሊጉ ላይ የለም ማለት ይቻላል። 8 ጎሎችን በ15 ጨዋታዎች ከመረብ አሳርፏል። ኦልሞስት በየ2 ጨዋታዎች ጎል የሚያስቆጠር ተጫዋች መሆኑን አረጋግጧል። ከኖርዝ ለንደን ደርቢ ጋር በተያያዘ በጣም የተወደሰበትን ፐርፎርማንስ ምናልባትም ለአርሰናል ከፈረመ በኋላ በእንደዚህ አይነት ፐርፎርማንስ በአርሰናል መለያ አሳይቶ አያውቅም እስኪባል ድረስ መወደስ የተቸረውን ፐርፎርማንስ አሳየ። ጎሎቹ ማስቆጠሩ ብቻ አይደለም፣ 2 ጎሎች አስቆጥሯል። ከዛ ውጭ ግን በእያንዳንዱ የጨዋታ እንቅስቃሴ ላይ የነበረው ተሳትፎ፣ ሊንካፑ እየተወለደ እንደ አዲስ የተፈጠረ አቋሙን ያገኘ ቪክተር ዮኬሬሽን ተመልክተናል እስኪባል ሚኬል አርቴታ ጨዋታው ከተጠናቀቀ በኋላ ደግሞ በጣም አስደናቂ ፐርፎርማንስ አሳይቶናል፣ ስንፈልገው አግኝተነዋል የሚል አስተያየት እንዲሰነዘር ሆኖ ነበር። ከዛ ቀጥሎ በቼልሲው ጨዋታ ላይ ቪክተር ዮኬሬሽ ያንን ወጥነቱን አቶ ተመለከት ነው። እሱ ተቀይሮ እስኪወጣበት በነበረው የ90 ደቂቃ ጨዋታ ሂደት ውስጥ እሱ ተቀይሮ እስኪወጣ ድረስ አንድ ሙከራ ብቻ ነው ያደረገው። 27 ኳሶችን ብቻ ነው የነካው። 14 ጊዜ ኳሶችን ተነጥቋል። ለቼልሲ መከላከል በጣም ቀላሉ ተጫዋች ሆኖ ተገኝቷል እና የ2 ጨዋታዎች ወግ ነበር። በቶትናም በጣም አስደናቂ አቋሙን ተመለከትን። በቼልሲ እንደገና ብዙዎች ተቺዎቹ የሚተቹትን ዮኬሬሽን ተመልሶ ተመለከት ነው። በተደጋጋሚ ይናገራል። እንግዲህ ርዕሰ ጉዳይ መሆኑን ተከትሎ ቪክተር ዮኬሬሽ እኔ የተሟላው ተጫዋች ነኝ ብዬ አላምንም፣ ሁልጊዜ መሻሻል ያለብኝ ተጫዋች ነኝ ብዬ ነው ማምነው፣ ስለዚህ ነገሮችን እያስተካከልኩ እቀጥላለሁ ብሎ መናገሩ ይታወሳል። እንግዲህ ይሄ ተጫዋች ይሄ ኮከብ እንደገና ይመጣል፣ እንደገና ያንሰራራል ተብሎ በጉጉት ይጠበቃል። በአርሰናል ደጋፊዎች በተለይ 15 ጎሎች ቀላል አይደሉም። በመጀመሪያ ሲዝን አብሮ ፕሪሲዝን ላይ ያልተሳተፈ ተጫዋች ነው። ትኩረት ያርፍበታል። አርሰናልም ተጋጣሚ ቡድኖችም ትኩረት ያሳርፉበታል እና ከእንደዚህ አይነት የስሜት ማዦቆች ጋር እየታገለ 15 ጎሎችን ማስቆጠር በጣም ቀላል አይደለም። ዛሬ አርሰናል ከብራይተን ጋር ሲጫወት ብዙ ዘገባዎች ቪክተር ዮኬሬሽ ላይ ትኩረት አድርገዋል። በ2018 እስከ 2021 በቆየበት ጊዜ ውስጥ በደንብ ያልታየ ኮከብ ተብሎ ይጠቀሳል ቪክተር ዮኬሬሽ። መጀመሪያ 2018 ላይ ከብሮም ካርና ክለብ እንደ ዴጃን ክሎሴቪስኪ፣ ሉካስ በርግቪል አይነት ተጫዋቾችን ካፈራው ክለብ በ2018 ላይ ለብራይተን ኤንድ ሆቭ አልቢዮን ከ23 ዓመት በታች ቡድን ፈረመ። ያኔ በወቅቱ በሃፍ ሲዝን 7 ጎሎችን ከመረብ አሳረፈ። የብራይተን ዩ23 ቡድን ወደ ፕሪሚየር ሊግ ሁለተኛው ፕሪሚየር ሊግ እንዲያልፍ ምክንያት ነበር። ነገር ግን በወቅቱ ብራይተን የተጫዋቾች ምልመላን የሚመለምለው ዲፓርትመንት የስልጠና ክፍሉም ጭምር የኮከብነት፣ የአጥቂነት፣ የአዳኝነት ኳሊቲ የለውም በሚል ግምገማውን አስቀመጠ። ከዛ በኋላ ከጥቂት ጊዜያት በኋላ 2018 ነሐሴ ወር ላይ የመጀመሪያ የዋና ቡድን ተሰላፊነት እድሉን አገኘ። የተሰላፊነቱ ግን ስለ ቪክተር ዮኬሬሽ ቋሚ ተጫዋችነት በብራይተን የመቀጠል ያለመቀጠል ጉዳይ ላይ አንድ ድምዳሜ የሰጠ ነበር። የመጀመሪያ ጨዋታውን በሊግ ካፕ ከሳውዝሃምፕተን ጋር በተደረገ ጨዋታ ላይ ተሰለፈ። 1-0 ነበር የተጠናቀቀው በሳውዝሃምፕተን አሸናፊነት። ከዛ በ2018-19
በመጀመሪያው የብራይተን ቡድን አሰላለፍ ውስጥ 5 እድሎች ተሰጡት፣ ምንም ጎል አላስቆጠረም። 5 እድሎች ተሰጡት፣ ምንም ጎል አላስቆጠረም። በእርግጥ ያኔ በቡድን ውስጥ የነበሩት ዴል ስቴፈንስ ስለ ቪክተር ዮኬሬሽ ሲናገሩ በጣም አትሌቲክ ነው፣ በጣም ኃይል ያለው ተጫዋች ነው፣ አቅም ያለው ተጫዋች ነው፣ ጠንካራ ተጫዋች ነው፣ ፍጥነትም ያለው ተጫዋች ነው፣ ነገር ግን ተፈጥሯዊ ጎል አስቆጣሪ አይደለም የሚለው ግምገማቸውን አስቀመጡ። በእርግጥ ያኔም ሲናገሩ ጎል አስቆጣሪነት ዝም ብሎ በተሰጥኦ የሚመጣ አይደለም፣ በስራ የሚመጣ ነው። ፖቴንሻሉ አለው፣ ግን ለማጥቃት የተፈጠረ ተጫዋች መሆኑን በሂደት በትዕግስት የሚታይ እንጂ አሁን ያክሎት የለውም የሚል ግምገማ አስቀመጡ። ያኔ በብራይተን ሲጫወት ስለ ታክቲካል ሚስፊት ወይም ደግሞ ታክቲካሊ ለብራይተን የማይሆን ተጫዋች ነው ሲባል ምክንያቶች አብረው ይነሱለት ነበር። ይቅርታ ምክንያቶች፣ አንደኛው ብራይተን በአብዛኛው ዮኬሬሽ በሚጫወትበትና በሚፈልገው ተፈጥሯዊ ቦታው ላይ በሴንትራል አጥቂነት በ9 ቁጥር ቦታነት አያሰልፈውም ነበር። እንደ 9 ቁጥር ሳይሆን እንደ ሌፍት ዊንግ ከግራ መስመር ተነስቶ እንዲያጠቃ የመፈለግ ነገር ነበር። ያኔ በብራይተን ውስጥ የዩሲ23 ውስጥ ያደገ ሴንትራል አጥቂው አሮን ኮንሊ እንዲሁም ደግሞ ግሌን ሙራይን የመሳሰሉ አጥቂዎች ስለነበሩ ቪክተር ዮኬሬሽ ወደ ግራ መስመር ወጥቶ ለመጫወት ይገደድ ነበር። በዚህ ምክንያት በፍጹም የማጥቃት አቅሙን ማግኘት አልቻለም የሚል ምክንያት ይቀመጥለታል። ግን በወቅቱ በነበሩ ጥንካሬዎች ላይ ብዙ ልዩነት የለም። መከላከሉን ያግዛል፣ ፉልባኮቹን ያግዛል፣ እንዲሁም ደግሞ በተደጋጋሚ ከግራ መስመር እየተነሳ ወደ መሀል እንቅስቃሴዎችን በማድረግ መሻሻሎችን ያሳይ እንደነበር መረዳት ይቻላል። ብራይተን ደስተኛ አልሆንም በቪክተር ዮኬሬሽ በአጠቃላይ የማጥቃት ተሰጥኦ ያለው አጥቂ አይደለም በሚል ሳይቀበለው በውሰት ለጀርመኑ ክለብ ሰጠው። ወደ ሴንት ፓውሊ አሳልፎ ሰጠው። ለቡንደስሊጋ 2 ለሚጫወተው ሴንት ፓውሊ አሳልፎ ሰጠው። 26 ጨዋታዎችን በሴንት ፓውሊ ያሳለፈ 10 ጎሎችንና 10 አሲስቶችን በጋራ 10 የሆኑ ጎልና አሲስቶችን አደረገ። በክለቡ 3ኛው ከፍተኛ ጎል አስቆጣሪ ሆነ። አሁንም በዚህ በሴንት ፓውሊ ከግራ እየተነሳ ነው ሲጫወት የነበረው። ሉኮቢ በወቅቱ የሴንት ፓውሊ አሰልጣኝ እንዳልተገራ ፈረስ ወይ ደግሞ በጣም ውድድር ላይ እንዳረፈ ፈረስ በደንብ የሚጋልብ ተሰጥኦ ያለው ተጫዋች እንደነበር አስታውሳለሁ ይሉታል። በእርግጥ የጀርመኑ ሴንት ፓውሊ ክለብ በቋሚነት ሊያስፈርመው ፈልጎ ነበር። ብራይተን ግን ፈቃደኛ አልሆነም። አሁንም በብራይተን ሌላ እድል ቢሰጠው መምጣት ይችላል፣ ያ መዳበር አለበት ብለው የሚያስቡት የማጥቃት ኳሊቲው እንደገና መምጣት ይችላል የሚል ሀሳብ ያዙ ብራይተኖች። ወደ ብራይተን ተመለሰ። ሴፕቴምበር 2020 ቪክተር ዮኬሬሽ እንደገና ወደ ብራይተን ተመለሰ። በዚህ ሰዓት ወደሚወደው ፖዚሽን ሴንትራል ፖዚሽን ተሰጠው። የመጀመሪያ ሲኒየር ጎሉን ከፖርትስማውዝ ጋር በነበር የሊግ ካፕ ላይ አስቆጠረ። 4-0 ነበር ያሸነፉት። ከዛ በማንቸስተር ዩናይትድ በተሸነፉበት የሊግ ካፕ ጨዋታም አሰላለፍ ውስጥ ገባ። ግራሃም ፖተር የወቅቱ የብራይተን አሰልጣኝ የነበሩት ግራሃም ፖተር ስለ አበርክቶቹ ምስጋናቸውን ሰጡት፣ ኳሊቲዎቹንም አድንቀው ተናገሩ። ነገር ግን ለረጅም ጊዜ አሁንም ቪክተር ዮኬሬሽ በብራይተን የሚታሰብ ተጫዋች መሆኑ ላይ ጥያቄዎች ተነሱ። የፕሪሚየር ሊግ እድል ጭራሽ አልተሰጠውም። የሊግ ጨዋታዎች ላይ ነው እድል የተሰጠው። ምክንያቱም ዳኒ ዌልፔክ፣ ኒል ሙፔ የመሳሰሉ ተጫዋቾች በነበሩበት ብራይተን ላይ የቪክተር ዮኬሬሽ ለብራይተን ዋና ቡድን አስፈላጊ ሆኖ አልተገኘም። ከዛ ወደ ሻምፒዮንሺፑ ትግል ነው የሚያመራው ቪክተር ዮኬሬሽ። የጠፋባቸው ጊዜያት ይሉታል። ወደ ስዋንሲ ሲቲ ነው መጀመሪያ በውሰት የተሰጠው። 12 ጨዋታዎችን በስዋንሲ ሲቲ ያደረገ 1 ጎል ብቻ አስቆጠረ። ፈጽሞ ደስተኛ ያልነበረበት ጊዜ ሆነ ማለት ነው። በወቅቱ የስዋንሲ ሲቲ አሰልጣኝ ስቲቭ ኩፐር እንደተናገሩት ወደኛ የደረሰው ዘግይቶ ነው፣ ከጃንዋሪ ላይ ነው የመጣውና ነገሮችን ለማስተካከል በቂ ጊዜ አልነበረውም የሚል ሀሳብ አነሱ። በቀጥታ ከስዋንሲ ሲቲ ወደ ኮቬንትሪ ሲቲ ተላልፎ ተሰጠ ማለት ነው በውሰት። አሁን በኮቬንትሪ
በኮቨንትሪ ሲቲ 19 ሻምፒዮንሺፕ አፒራንሶች እናሳየ፣ 3 ጎሎችን አስቆጠረ። በሰባቱ ነው ቀድሞ የተሰልፈው። አሁንም ኢንኮንሲስተንት ሆነ። በኮቨንትሪ ሲቲ ላይ አሁንም የመጀመሪያ አጫዋቱ በጣም ጥሩ አልነበረም። ነገር ግን የኮቨንትሪ ሲቲ አሰልጣኝ ቪክተር ዮኬሬሽ ላይ አንድ ነገር መመልከታቸውን አመኑ። ብራይተን ያላየው ኮቨንትሪ ሲቲ የተመለከተው አንድ ነገር እንዳለ አመኑ። ምንም እንኳ በ19 ሻምፒዮንሺፕ አፒራንሶች በሰባቱ ቀድሞ በገባባቸው 3 ጎሎችን ብቻ ቢያስቆጥርም ይህንን ተጫዋች በቋሚነት ማስፈረም እንፈልጋለን የሚል ውሳኔ ላይ ደረሱ። ለምን እዛ ውሳኔ ላይ ደረሱ? ማደግ የሚችል ከባድ ጎል አግቢ መሆን የሚችል ተጫዋች ነው የሚል እምነት ስላደሩ 1 ሚሊዮን ፓውንድ ብቻ ለቪክተር ዮኬሬሽ ቋሚ ለማድረግ ቪክተር ዮኬሬሽን 1 ሚሊዮን ፓውንድ ብቻ አቀረቡ። ብራይተን ሳያቅማማ ተቀበለው። ቪክተር ዮኬሬሽን በ1 ሚሊዮን ፓውንድ ለኮቨንትሪ ሲቲ አሳልፎ ሰጠው ማለት ነው። አንድ ሲኒየር ጎል፣ 8 አፒራንሶች፣ 0 ፕሪሚየር ሊግ ጎሎች። የብራይተን ትውስታዎቹ እነዚህ ናቸው። በሲኒየር ቡድን ውስጥ 1 ጎል፣ 8 አፒራንሶች፣ 0 ፕሪሚየር ሊግ አፒራንስ። ኮቨንትሪ ይህንን ተጫዋች ሲያስፈርም፣ ቪክተር ዮኬሬሽን ሲያስፈርም አንዳንዶች ከፍተኛ ቁማር ብለውም ገልጸውታል። ነገር ግን በወቅቱ የኮቨንትሪ ሲቲ አሰልጣኝ ማርክ ሮቢንስ በጣም ፓወር አለው፣ በጣም ፍጥነት አለው፣ እንቅስቃሴ አለው እና ከሁሉ በላይ ራሱን መለወጥ የሚፈልግበት፣ ራሱን መቀየር የሚፈልግበት፣ ዝቅ ብሎ ነገሮችን መስማት፣ ትሬኒንጎችን መከታተል፣ የአሰልጣኝ ውሳኔዎችን መስማት የሚችል ተሰጥኦ አለው፣ አንገቱን ደፍቶ መማር የሚችል ነው የሚለውን የቪክተር ዮኬሬሽን ባህሪ በጣም ወደዱለት። ከዛ በኋላ ኮቨንትሪ ሙሉ ለሙሉ በ1 ሚሊዮን ፓውንድ ብቻ የብራይተን ዝውውሩን አጠናቀቀ ማለት ነው። ኮቨንትሪ እንደገና የተወለደውን እንደገና የተፈጠረውን ቪክተር ዮኬሬሽን አስመለክተን። በ2 ሲዝኖች በኮቨንትሪ ሲቲ ቆይታው በ2 ሲዝኖች 43 ጎሎችን ከመረብ አሳረፈ። 17 አሲስቶች ነበሩት። ምንም እንኳ በሉተን ታውን ተሸንፈው የፕሪሚየር ሊግ በፕሌይኦፍ ተሸንፈው በሉተን ታውን የፕሪሚየር ሊግ እድላቸው ሳይሳካ ቢቀርም በቻምፒየንሺፕ ፕሌይኦፍ ፋይናል ላይ ግን እንዲደርሱ አደረገ። በኋላ በ1 ሚሊዮን ፓውንድ ብቻ የገዙትን ተጫዋች በ19 ሚሊዮን ፓውንድ አካባቢ ሸጡት። ብራይተን በ1 ሚሊዮን ፓውንድ ብቻ የሸጠውን ተጫዋች በ2 ሲዝኖች ብቻ ቆይቶ 19 ሚሊዮን ፓውንድ አድርገው ለስፖርቲንግ ሊዝበን ሸጡት። ከዛ በኋላ እንግዲህ ዛሬ የምናወራለት ቪክተር ዮኬሬሽ ተከሰተ። ወደ ፖርቹጋል ሊግ ካቀና በኋላ ከ95 በላይ ጎሎችን በ2 ሲዝኖች አስቆጠረ። 63 ጎሎችን በአንድ ሲዝን ብቻ ማስቆጠሩን እናስታውሳለን። የጌርድ ሙለር ትሮፊን በዚህ ምክንያት በባለንዶር ስነስርዓት ላይ የጌርድ ሙለር ትሮፊን በ63 ጎሎቹ በአንድ ሲዝን ባስቆጠራቸው 63 ጎሎቹ የተነሳ መሸለሙን እናስታውሳለን። ዓለም አብስቶ አበክሮ ያወራለት እጅግ ጨራሽ ከሚባሉ ኮከቦች መካከል አንዱ ቪክተር ዮኬሬሽ የሚባል ሆነ ማለት ነው። ከ2018 እስከ 2000 አርሰናል እስካመጣበት 2025 ድረስ ባሉት ጊዜያት ብቻ በቪክተር ዮኬሬሽ ህይወት ውስጥ እነዚህ ነገሮች ተከናወኑ። በብራይተን ዮኬሬሽ በጣም በፍጥነት ወደ ጎል አስቆጣሪነት እንዲመጣ ፍላጎት ነበር። ብራይተን ያንን የሚያደርግበት መሻሻል የሚያሳይበትን የመጀመሪያ ተሰላፊነት በዋናው ቡድን ውስጥ ተሰላፊነት ሊሰጠው አልቻለም። ብራይተን በውሰት እያቆየ ተጫዋቹ እንዲሰራ የፈለገበትን አማራጭ ተከተለ። በአንጻሩ ደግሞ ቪክተር ዮኬሬሽ የሚረጋጋበትን ተጨማሪ እድል የሚያገኝበትን የቡድን ዋና አካል የሚሆንበትን አማራጮች ተመለከተ። ኮቨንትሪ ሲቲ መጀመሪያ፣ በኋላ ስፖርቲንግ ሊዝበን ይህንን እድል ሰጡትና በብራይተን በኩል እንግዲህ መጀመሪያ የተባለው ናቹራል የሆነ ፊኒሸር አይደለም፣ ገና ይቀረዋል። ያንን ስኪል በሂደት ማምጣት አለበት። ያንን ለማድረግ ደግሞ በብራይተን ውስጥ ሆኖ ማደግ አይችልም፣ በውሰት መሰጠት አለበት የሚል እይታ ነበረው። ይሄ እይታ ለአንዳንዶች አሁንም ስህተት ነው። ብራይተን በጣም ወሳኝ የሚባሉ ተጫዋቾችን የሚያፈራ ኮከብ ነው። እንደ ማርክ ኩኩሬላ፣ ሞይሴስ ካይሴዶ፣ ሳንቼዝ ግብ ጠባቂውን ጨምረን
እየፈጠረ ተጫዋቾችን እየመለመለ በተለየ ሁኔታ ደግሞ አትርፎ የሚሸጥ ክለብ ሲሆን እየተመለከት ነው እንገኛለን። እንዴት ያ ቡድን ያንን ስታሰራ እንዴት በተጫዋቾች ውስጥ ያለውን ተሰጥኦ አልተመለከተውም የሚል ጥያቄ ይነሳል። ከፖዚሽን ውጭ ማጫወቱ እንደ ሌፍት ዊንገር ነው ያጫወተው፣ እንደ ሴንትራል ስትራይከር አይደለም ብራይተን ያጫወተው። በብራይተን እምነት አልተሰጠውም። ቪክተር ዮኬሬሽ ፈጽሞ እምነት አልተሰጠውም። የብራይተን ትውስታዎቹ እነዚህ ናቸው። እድገቶቹም በውሰት በተሰጥባቸው ክለቦች ወደ ብራይተን ባደረጋቸው ተመልሶ በተመለከታቸው የጨዋታ ቆይታዎች ውስጥ ተገቢው ነገር አልተደረገለትም። ብራይተንን ጥሎ ወጣ። ከአመታት በኋላ እንግዲህ የአርሰናል ተጫዋች ሆኖ አርቴታ እጅግ ያስፈልገኛል ብሎ ካሰባቸው ተጫዋቾች መካከል አንዱ ሆኖ እሱም ለአርሰናል ካልሆነ በስተቀር ለሌላ የእንግሊዝ ፕሪሚየር ሊግ ክለብ መሰለፍ አልፈልግም ብሎ በዝውውሩ ላይ ውዝግብ ጭምር ፈጥሮ የአርሰናል ተጫዋች ሆኖ እንደገና ወደ አሜክስ ወደ ብራይተን ሜዳ ይመለሳል። ወደ ብራይተን ሲመለስ ቪክተር ዮኬሬሽ የትኛውን አጥቂ ሆኖ ነው የሚመለሰው? ለፕሪሚየር ሊግ ሻምፒዮንነት የሚጫወት የፕሪሚየር ሊጉ ቁጥር 1 መሪ ቡድን አርሰናል እጅግ መተማመኛ 9 ቁጥር ሆኖ ነው ዛሬ ምሽት የሚመለሰው። በአርሰናል ምንም እንኳ ወደ ጎል አስቆጣሪነቱ ባይመለስም እጅግ አስፈላጊው ተጫዋች መሆኑን እያረጋገጠ መጥቷል። ደጋፊዎች እንዲሳካለት አጥብቀው የሚመኙለት ተጫዋች ሆኗል። 15 ጎሎችን አስቆጥሯል። ወደ ደብል ዲጂት በፍጥነት እየተጠጋ ይገኛል። በፕሪሚየር ሊጉ የራስ መተማመኑን አሁን እያገኘ የመጣ ይመስላል። ወደ ብራይተን ሲመለስ የፕሪሚየር ሊጉ ሻምፒዮንነት ላይ የሚጫወት ያንን የማጥቃት መስመር የሚመራ አጥቂ ሆኖ ነው። ያኔ የአጥቂነት ኳሊቲ ያንሷል ብሎ ወደ አባረረው ስታዲየም በአሜክስ ዛሬ ምሽት የሚመለሰው በእንዲህ አይነት ተቃርኖ በእንዲህ አይነት መጸጥ ውስጥ ነው የሚመለሰው። የአርሰናል ኢንቨስትመንት በብራይተን ምን ያሳያል? ይህ ተጫዋች ይሄ ቡድን እንደ ማርክ ኮሬላ ቅድም እንዳነሳሁት ሞይሴስ ካይሴዶ፣ ማካሊስተር፣ ሳንቼዝ በቅርቡ እንኳ በፕሪሚየር ሊግ ውስጥ ያሉ በጣም በርካታ ተጫዋቾች ከዚህ ክለብ ተወስዷል። አሁንም ደግሞ በጣም በርካታ ክለቦች አይናቸውን የሚጥሉበት ክለብ ነው ብራይተን። ከነዛ ዮኬሬሽን ግን በዛ መንገድ አይደለም የሸኘው። ዮኬሬሽ ያልተጠናቀቀ አጥቂ፣ ገና ብዙ ነገር የሚጎለው አጥቂ። እሱን ለማሳደግ ደግሞ በብራይተን ያን ያህል ዋጋ መክፈል አያስፈልግም ብሎ ኢቫሉዌሽኑን ግምገማውን ያስቀመጠ ክለብ ሆኖ ነው የምናገኘው። የብራይተን ግምገማ ትክክል ነው ወይስ ስህተት ነው የሚለውን ለማሳየትም ጭምር ቪክተር ዮኬሬሽ ዛሬ በአሜክስ በተለየ ሁኔታ ይጠበቃል። ከዛ ውጪ የአርሰናል የፊት መስመር በቼልሲው ጨዋታ ላይ በጣም ተስፋ አስቆራጭ ነበር። ቪክተር ዮኬሬሽ በጣም ደካማ፣ አንድ ሙከራ፣ 27 የኳስ ንክኪዎች፣ 14 ኳሶችን በቀላሉ የተነጠቀ። ያ ብቻ አይደለም፣ ኳስ ድሪብል ሲያደርግ እንኳ በአብዛኛው በትክክለኛው መንገድ ድሪብል ማድረግ፣ ማለፍ የመሳሰሉት ነገሮች ላይ ደካማ አቋም ያሳየበት ነበር። አሌሃንድሮ ትሮሳርድ እንደዚሁ በጣም ደካማ ፐርፎርማንስ ያሳየበት ጨዋታ ነበር። ቡካዮ ሳካ ሰከንድ ሃፍ ላይ ጠፍቶ የተመለከትንበት ነበር። የአርሰናል አማካይ ዴክላን ራይስ እና ማርቲን ዙቢሜንዲ ያሉት አማካይ ፍጹም ደክሞ ያየንበት ጨዋታ ነው። በተለይ ማርቲን ዙቢሜንዲ በአርሰናል መለያ ካከናወናቸው መጥፎ የሚባሉ ምሽቶች መካከል አንዱ ከቼልሲ ጋር የተደረገው ጨዋታ ነው ማለት ይቻላል። አርሰናል የቼልሲውን ጨዋታ በበላይነት የተወጣው ምስጋና ለተከላካይ መስመሩ፣ ምስጋና ለጎል አግቢዎቹ ተከላካዮች፣ ለሴት ፒሶቹ ምስጋና ይሁን ብሎ በአጠቃላይ መደምደም የሚቻልበት ሁኔታ ስለነበረው ነው። ይህንን መቀየር አለበት። ይሄ ካልተቀየረ አርሰናል በቶፕ 6 ከሚገጥማቸው ቡድኖች ውስጥ ማንቸስተር ሲቲ ብቻ ነው የቀረው። ሌላው በሙሉ ከቶፕ 6 ውጭ ያሉ ተጋጣሚዎች ናቸው፣ ብራይተንን ጨምሮ። እነዚህ ቡድኖች በአብዛኛው በሎ ብሎክ ለአርሰናል ሲባል በሎ ብሎክ የሚጫወቱ እንደሆነ ይታወቃል። አርሰናልን ለማጥቃት በጀብድ ይመጣሉ ተብሎ አይጠበቁም። ስለዚህ በአጥቂ መስመር ላይ በተለይ ቪክተር ዮኬሬሽና አብሮት የሚሰለፉት የአጥቂ መስመር ተጫዋቾች ዋጋቸውን የሚያሳዩበት ወቅት የደረሰ ይመስላል። ልክ በቶትናም ጨዋታ ላይ እንደሆነው ራሳቸውን ፈልገው እንዲያገኙ፣ ጎል መረቦችን እንዲደፍሩ የሚፈለግበት ሰዓት ላይ ደርሰዋል። ይህንን ጨዋታ በጣም የማጥቃት ኳሊቲ ገና ነው ተብሎ ግምገማ በተሰጠበት ሞሊኖ ቪክተር ዮኬሬሽ ይህንን መልስ ይሰጥ ይሆን? ትልቁ ጥያቄ ነው። ዛሬ ታክቲካሊ
አሁንም በአርሰናልም ያልተመቹት ነገሮች እንዳሉ መናገር ይቻላል። ግን በአርሰናል አንድ የማይካደው ነገር ቪክተር ዮኬሬሽ እጅግ አስፈላጊው ቦታ ተሰጥቶታል፣ ወሳኙ ቦታ ተሰጥቶታል፣ ኃላፊነቱ ተሰጥቶታል። በስሜት ደረጃም ተጫዋቾቹ በተወሰኑ ጨዋታዎች ላይ ቅሬታዎችና በአንዳንድ ተጫዋቾች ላይ አላስፈላጊ ኳስ መንፈግ፣ ማዘግየት የመሳሰሉ ከጨዋታ ጋር ያለመግባባት ልዩነቶች ቢነሱም ግን በአብዛኛው በአርሰናል ያለው አቀባበል በጣም ትልቅ ነው። ከብራይተን ጋር ከነበረው አቀባበል ጋር ፈጽሞ የተለየ ነው። የብራይተኑ ቪክተር ዮኬሬሽ ከአርሰናሉ ቪክተር ዮኬሬሽ በልምድ ባስቆጠራቸው ጎሎች በሚታይበት መንገድ ብዙ ተቀይሮ ነው ወደ አሜክስ የሚመለሰውና ይሄ ምሽት ለዮኬሬሽ የተለየ ይሆናል፣ ለአርሰናልም የተለየ ይሆናል። አርሰናል በአሜክስ እንደገና 9 ቁጥሩን ከነጎሎቹ ያገኘውን ትልቁ ጥያቄ ይሆናል። ዛሬስ ቪክተር ዮኬሬሽ እንላለን። በድጋሚ ጨዋታዎቹ እናስታውስ። አስቶን ቪላ ከቼልሲ በቪላ ፓርክ 4:30 ላይ የሚደረግ ጨዋታ ነው። እንደዚሁ ብራይተን ከአርሰናል አሜክስ ላይ 4:30 በተመሳሳይ 4:30 የሚደረግ ጨዋታ ነው። በክራቨን ኮቴጅ ፉላም ዌስትሃም ዩናይትድን ያስተናግዳል። ለዌስትሃም እንደዚሁ ያለመውረድ እድሉን ለማሳመር የሚያደርገው ትልቅ ጨዋታ ነው ብለን ማስቀመጥ እንችላለን። በአርሰናል 5 ነጥብ ጋፕ የተያዘበት ማንቸስተር ሲቲ ከኖቲንግሃም ፎረስት ጋር እንደዚሁ 4:30 ላይ ጨዋታውን ያከናውናል። ሌላኛው ያለመውረድ ትግል ውስጥ ያለው ክለብ ነው ኖቲንግሃም ፎረስት። ይህም ጨዋታ እንግዲህ ቀላል ግምት የሚሰጠው አይደለም። በጥሩ ሁኔታ ግስጋሴ እያደረገ የሚገኘው የኦልትራፎርዱ ክለብ ማንቸስተር ዩናይትድ ወደ ሞቅ ወዳለው ሴንት ጄምስ ፓርክ ኒውካስል ዩናይትድን ለመግጠም እንደዚሁ ያመራል። ፕሪሚየር ሊጉ 29ኛና 30ኛ ሳምንት ጨዋታዎቹን ይዞ ይመለሳል። አርሰናል 30ኛ ሳምንት ጨዋታውን ነው የሚያከናውነው። 64 ነጥቦች አሉት። የፕሪሚየር ሊጉ አናት ላይ ተቀምጧል። ማንቸስተር ሲቲ 59 ነጥቦች በ5 ዝቅ ብሎ፣ ዩናይትድ እና ቪላ በግብ ክፍያ ተበላልጠው 3ኛና 4ኛ በ51 ነጥቦች። ሊቨርፑል ትናንት ተሸንፏል። ዛሬ ቼልሲ የሚያሸንፍ ከሆነ ያልፈዋል። በግብ ክፍያ ሊቨርፑልን ስለሚያልፍ ሊቨርፑል ከቶፕ 5 ውጭ የመሆን እድል ያጋጥመዋል። ብሬንትፎርድ፣ ኤቨርተን፣ በርንሞዝ፣ ፉላም እስከ 10ኛ ያሉትን ደረጃዎች ይዘዋል። ባለመውረድ ትንቅንቅ ውስጥ አሁንም ወልቭስ 16 ነጥቦችን ሰብስቧል። አዲሱን አሰልጣኝ ካመጣ በኋላ ወልቭስ የሚጸጸትበትን የጨዋታ ጊዜ እያሳለፈ ይገኛል። የሚጸጸትበትን ስል አሰልጣኙ የመጡበትን ጊዜ ሳይሆን አሰልጣኙ ያልነበሩበትን ጊዜ በጸጸት እንዲመለከተው የሚያደርግ ድንቅ ተጋድሎ እያደረገ ይገኛል። ለወልቭስ የረፈደ ይመስላል። በሂሳብ ስሌት አሁንም አልወረዱም። ምክንያቱም የሚያስመዘገቡት ውጤት ወደዛ እንዲመጡ አድርጓቸዋል። ነገር ግን ይሄ ሁሉ ተጋድሎ እያደረጉ ግን ነገሮችን ለማዳን ያረፈዱ ይመስላሉ። በርንሌ፣ ዌስትሃም ዩናይትድ፣ ኖቲንግሃም ፎረስት፣ ስፐርስ እስከ ሊድስ ዩናይትድ ድረስ ያለ መውረድ ትንቅንቆች የሚደረጉበትን ሂደት ያስተናግዳሉ። ፕሪሚየር ሊጉ የሚያስመዝግባቸውን ውጤቶች ይዘን በትሪቡን ሪቪው ፕሮግራማችን ደግሞ እንመለሳለን። አርሰናል ማንቸስተር ሲቲ ትንቅንቁ ይቀጥላል።